12 ወርቅ ያሸነፈው የኮምቦልቻው ክስተት የመላ ኢትዮጵያ ጨዋታዎች በጅማ በመካሄድ ላይ ይገኛል። በ26 የስፖርት አይነቶች ከሁሉም ክልሎች የተሳተፉበት መድረክ ወደ ፍጻሜው የተቃረበም ነው። በዚህ የስፖርት መድረክ ዋና ስፖርት አንድ ወጣት ክስተት የሆነበትን ውድድር አሳልፈዋል። በኮምቦልቻ የተወለደው ቴምኪን ጌታቸው የውሃ ዋና ስፖርት በኮምቦልቻ ጨርቃ ጨርቅ የጀመረው ወጣቱ በአማራ ክልል ከታዳጊዎች እስከ ዞን ውድድሮች በመሳተፍ ያለውን አቅም በሚገባ አሳይቷል። በቅርቡ በተደረገው የመላ አማራ ጨዋታዎች ድንቅ ብቃቱን በማሳየት ክልሉን ለመወከል የበቃው ዋናተኛው እየተካሄደ በሚገኘው የመላ ኢትዮጵያ ጨዋታዎች ላይም ክስተት መሆን ችሏል። ተምኪን ከተወዳደሩባቸው 13 የውሃ ዋና ስፖርቶች 12 የወርቅ ሜዳሊያ አግኝተዋል። በአንድ ውድድር ደግሞ የብር ሜዳሊያ በማግኘት ታሪክ ሰርቷል። ኢትዮጵያ ስኬታማ ባልሆነችበት የስፖርት አይነት ብዙ ርቀት መጓዝ እንደሚፈልግ የገለጸው ተምኪን በተለይ በኦሎምፒክ መድረክ የአገሩን ስም ማስጠራት ትልቁ ግቡ መሆኑን ተናግረዋል። ከአሁኑ በፊት በአህጉርና ዓለም አቀፍ መድረኮች ኢትዮጵያን መወከል የቻሉ ዋናተኞች ያፈራችው ኮምቦልቻ አሁን ደግሞ ተምኪን ጌታቸውን አስተዋውቃለች። በጅማ እየተካሄደ በሚገኘው የመላ ኢትዮጵያ ጨዋታዎች ከተምኪን ጌታቸው በተጨማሪ ሌላኛው ከኮምቦልቻ የተገኘው አብዱ ሁሴን በውሃ ዋና ስፖርት 9 የወርቅ ሜዳሊያ አግኝቷል። አማራ ክልል በመድረኩ ካስመዘገበችው ሜዳሊያዎች 50 በመቶ የሚሆነው በወርቅ የተገኘው በውሃ ዋና ስፖርት ነው። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና ተአማኒ መረጃ አግኙ። ሰላም ቆዩልኝ።